በባለፈው ቪዲዮ የብዙ ሰው ጥያቄ ነበረው ጥቅሙ ምንድነው? ሁለተኛ ደግሞ ሄልዚ ፈርመንቴሽን ፕሮሰስ ላይ እንደሆነ በምን እናውቃለን? በዚህ ቪዲዮ የመጀመሪያ ጥያቄያችሁን ለመመለስ እሞክራለሁ። ሰላም ቤት ይባላለሁኝ። እንደዚህ አይነት ቬጂቴብል ፈርመንቴሽን ቪዲዮ እና ለጋት ሄልዝ ጤናማ የሆኑ ምግቦችን ከፈለጋችሁ ፎሎ አድርጉኝ። ጥያቄያችን ስንመለስ እንደዚህ ፈርመንትድ የሆኑ ምግቦች ሪች ኢን ፕሮባዮቲክ ናቸው። ጉድ ባክቴሪያ በጣም አላቸው ማለት ነው። ዱሪንግ ፈርሜንቴሽን ተፈጥሯዊ የሆኑ ባክቴሪያዎች እንደ ላክቶፐስለስ እንዲፈጠሩ ይረዳል። ይሄ ባክቴሪያ ላክቶፐስለስ እንደ ዮገርት፣ ቀፊር፣ ፈርመንትድ ቬጂቴብል ላይ ይገኛል። እነዚህ ባክቴሪያዎች ቤኔፊሻል ባክቴሪያ ወይም ጠቃሚ ባክቴሪያዎች እንላቸዋለን። እነኚህ ባክቴሪያዎች በሚጨምሩ ጊዜ ጎጂ የሆኑት በመቀነስ የአንጀት ማይክሮባዮናችን ባላንስ ማድረግ ይረዳናል ማለት ነው። እነኚህ ጠቃሚ ባክቴሪያዎች በአንጀታችን ውስጥ በሚኖሩበት ጊዜ ብሎቲንግ፣ የሆድ መነፋት፣ የቆዳ ድርቀት፣ የምግብ አለመፈጨትን ይቀንሳል ማለት ነው። አንጀታችን የምንበላውን ምግብ በደንብ እየፈጨ ለሴሎቻችን ያደርሳል። በአሁኑ ሰዓት እየበዙ ያሉ እንደ ታይሮይድ፣ ኢንሱሊን ሬዚስታንስ፣ ሴንሲቲቪቲ ያሉ በሽታዎችን ለመከላከል በደንብ ይረዳናል ማለት ነው። እንደዚህ አይነት ፈርሜንቴሽን ፕሮሰስ ማድረግ ከኔ ጋር ከፈለጋችሁ ፎሎ አድርጉኝ። አመሰግናለሁ። ባይ ባይ።